የአብነት ትምህርት ቤት ጉባኤ በአባቶቻችን ከጥንት ጀምሮ እንደመጣ ይነግሩናል። ያው ጀማሪው ግን ዮሐንስ ነው ባይነኝ። 2 ዲግሪ ካለው ዘመናዊ ቤተልሔም አመድ ጭሮ የወጣ ዲያቆን ይበልጠዋል ይባላል። ይህንን ብዬ የአብነት ትምህርት በዘመናዊ መንገድ ይቀረጽ የሚባለው ነገር ምናልባት ትምህርቱ ራሱ ይቀረጽ ከተባለ እኔ ተቃዋሚ ነኝ። ይሃ ባሉ ተስካር በሉ ይባላል። የአብነት ትምህርት ቤት ኳሊቴቲቭ ሜተድ የሚባል ነው። ዘመናዊ ትምህርት ደግሞ ኳንቲቴቲቭ ነው። ኳንቲቴቲቭ ማለት በአቬሬጅ ምናልባትም ከ50% በላይ ያመጣ ተማሪ ፓስ ያልፋል። በአብነት ትምህርት ቤት ግን ሁሉም ተማሪ 100% ላይ ሲደርስ ብቻ ነው ወደ ቀጣዩ ሌቭል የሚሄደው። መጀመሪያ መጻሕፍትም የሚያዙት ይሄ ነው። ከዘመናዊ ይልቅ መንፈሳዊ መቅደም አለበት። ቅድመ መሐርዎሙ ለውልድክሙ መጽሐፈ ሲራክ ወሰሎሞን ወመዝሙረ ዳዊት 300 ሳሁ አሁን ያነሱት ያው ጥያቄውንም ስለጠየቁት የአብነት ትምህርት ቤት ልዩ የሚያደርገው ነገር መንፈሳዊ ስርዓቶቹ በውስጥ ያሉ መንፈሳዊ ስርዓቶች ናቸው። እነሱ አሁን አባታችን የገለጿቸው ነገሮች ማለት ነው። የመጀመሪያው ነገር በአብነት ትምህርት ቤት ፉል የሆነ ስኮላርሺፕ ነው የሚሰጠው። አንድ ተማሪ ከቤተሰቡ ሲወጣ ስንቅ አይቋጥርም፣ ልብስ አይይዝም፣ ምንም የሚይዘው ማደሪያ አይጨነቅም። ሄዶ ራሱ ጎጆ ቀልሶ ነው የሚገባው። ስለዚህ ቤተሰቦቹ ምንም የሚያሟሉት ነገር የለም። ምናልባት አንድ ህጻን ልጅ ትምህርት ቤት ለመግባት በትንሹ ቦርሳ፣ ደብተር፣ እስክሪብቶ የመሳሰሉት ቁሳቁሶች ተገዝተው በየቀኑ ምሳ እየተቋጠረለት እናት አባት ምን ያህል እንደሚደክም አስቡት። አብነት ትምህርት ቤት ላይ አንድ ልጅ ለመላክ ምንም የሚቋጠር ነገር የለም። ልጁን ትምህርት ቤት መላክ ብቻ ነው ወላጅ የሚያደርገው። ከዛ በኋላ ራሱ ነው ምግቡን ቅድም እንዳሉት አባታችን በእንተ ስማ ለማርያም ብሎ ማደሪያው ጎጆ ቤት ነው። በሳር የተቀለሰ ጎጆ ቤት ሰርቶ ልብሱን ቢያገኝ ምናልባት ገንዘብ የቀን ስራ ሰርቶ አጠራቅሞ ነው ሊለብስ የሚችለው። አለያም ደግሞ በድሮ ዘመን ከሆነ ቆዳ ነው የሚለብሰው፣ ደበሎ። አሁን ደበሎ ቀርቷል። ምናልባት ደጋማ አካባቢዎች ላይ አልፎ አልፎ አሁንም የሚታዩ ቦታዎች ላይ አሉ። ግን በዚህ መንገድ ቤተሰብ ምንም ሳይጨነቅ ማንም ሳይረዳው ራሷ ቤተ ክርስቲያኗ በሰራችው ባለው ስርዓት አማካኝነት ሙሉ ለሙሉ በትምህርት ቤት በኩል ምናልባትም ከወጣ በኋላ ሲመለስ 30 እና 40 ዓመቱ ሆኖ ሊሆን ይችላል ቤተሰብ ሊመለስ የሚችለው። አንዳንዶቹ ምነና ነው ሲሉ ይገልጹታል፣ ወይም ብህትውና ነው ይሉታል። ምክንያቱም ልጁ ከወጣ በኋላ መማር የሚፈልገውን ነገር አንዴ በጎጃም፣ ሌላ ጊዜ በጎንደር፣ ሌላ ጊዜ ደግሞ በትግራይ እያለ እያካለለ መምህራንን እያካለለ እየፈለገ እያሳደደ የታለ ሊቅ እያለ እየፈለገ ሲማር ኖሮ ቤተሰቦቹን ሁሉ ረስቶ ነው የሚመለሰው መጨረሻ ላይ። ምናልባት ስለ ቤተሰብ እንኳን የማይታሰብበት ነው እና ሙሉ ለሙሉ ደቀ መዛሙርቱ ራሳቸውን የሚሰጡበት መንገድ ነው የአብነት ትምህርት ቤት። ራሳቸውን ሙሉ ለሙሉ የሚሰጡበት፣ ዘመድ አዝማድ ንብረት የለ ምን የለ፣ ምንም ለራስ የሚሉት ነገር የለም። ትምህርት ቤት ከገባ በኋላ የሚጠብቀው ስርዓት ደግሞ ፍጹም መንፈሳዊ ነው። በጸሎት የተመላ ቃለ እግዚአብሔሩ ወንበሩ ሲከፈት በጸሎት ነው፣ ሲዘጋ በጸሎት ነው። ዘወትር ጸሎት ይደረሳል፣ ውዳሴ ማርያም ይደገማል፣ ስንክሳር ይነበባል። የትኛውን ጉባኤ ቤት ላይ ያቋቋም ይሁን የትርጓሜ መጻሕፍትም ይሁን ንባብ ቤትም ይሁን ቅኔ ቤትም ይሁን ውዳሴ ማርያም ተደግሞ የቅዱሳት ታሪክ ተነቦ ራሳቸውን በደንብ ወደ ቃለ እግዚአብሔር ሲገቡ ጸሎቱ ታሪኩ ተደግሞላቸው በደንብ ራሳቸውን እዛ ውስጥ ከተው እንዲኖሩ ነው የሚደረገው እና ራሳቸውን የመስበር አቅም አላቸው ማለት ነው። በየቀኑ የቅዱሳንን ታሪክ ስለሚሰሙ በየቀኑ ውስጣቸው በመንፈሳዊ ሕይወት ውስጥ እንዲረሰርስ እንዲረካ ያደርጋል ስርዓተ ትምህርቱ በራሱ ማለት ነው። ከዛ ውጭ ስርዓተ ትምህርቱ መምህሩና ተማሪው ያላቸው ግንኙነት ፍጹም ፍቅርና ትህትናን የተመላ። ተማሪ መምህሩን ቀና ብሎ ማየት እንኳን አይችልም። የኔታ ብሎ ለመናገር አንገቱን እንደቀለሰ ነው እንጂ የኔታ ብሎ ለማናገር መምህሩ ፊት ለፊት ከመምህሩ ጋር ተማሪው አይቆምም ማለት ነው። አንገቱን ሰብሮ ነው የኔታን ለማናገር እንኳን ሲሄድ ጉልበት ስሞ አስቀድሞ ከዛ አንገቱን ሰብሮ የሚፈልገውን ነገር ይጠይቃል፣ ቃለ እግዚአብሔር ይጠይቃል። ደቀ መዝሙሩን ሲቀበሉ በሰላም ለኪ ነው፣ ሲሸኙትም ሰላም ለኪ ደግሞ ነው። ሲለምን እንዲቀናው
ቃለ እግዚአብሔሩ እንዲገለጽለት ብዙ ነገር መምህሩ በጸሎት ያግዛሉ። ከቃለ እግዚአብሔር በተጨማሪ ጸሎታቸው ይረዳቸዋል። እንግዲህ እኔ በአብነት ትምህርት ቤት ያሉ እውቅ ምሁራን ሊቃውንት ወንበር ዘርግተው የሚያስተምሩ አባቶችን ስርዓት ነው እየተናገርኩ ያለሁት። ምናልባት ተማሪው የትህትና መንፈስ ባይኖርበት ልቡ ባይሰበር ልቡን የሚሰብሩበት መንገድ የራሳቸው ሜተድ አላቸው፣ መንገድ አላቸው። ተማሪው በትህትና የተሰበረ እንዲሆን ወጣ ያለ ባህሪ የሚያሳይ ከሆነ የሚቀጣበት የራሱ መንገድ አለው። ይቀጣል። ተማሪ በብዙ መንገድ ተማሪው የሚስተካከልበት የመቅጫ ስርዓት አላቸው ራሳቸው። ለምሳሌ በቅኔ ቤት ከሆነ ምናልባት ስላሴ የሚነግር ከሆነ ተመልሶ ዋዜማ እንዲነግር ሊያረጉት ይችላሉ። ያለበትን ደረጃ ዝቅ በማድረግ ስላየው ማለት ነው። አሁን የኔታ ሊቀ ሊቃውንት ያሬድ ሽፈራው ከሚጠቀሙበት ነገር አንዱ በጣም ከሚገርመኝ ተማሪውን የሚሰብሩበት መንገድ። የቅኔ ተማሪ ብዙ ጊዜ ትዕቢት ያሸንፈዋል ይባላል። ያው ፍልስፍናው ርቃቄው ብዙ ጊዜ በደንብ ስለሚያመጥ አእምሯቸው በደንብ ሲበስል ትዕቢት ሊመጣ ይችላል እና በዛ ሰዓት መምህሩ ላይ የመታበይ መንገድ ካለ እሳቸው ሙሉ ቤት የሚነግር መወድስ ላይ ደረሰ ካለ መልሰው ጉባኤ ቃና ሊሰጡም ይችላሉ፣ አይታወቅም። ግን ተማሪውን ለመጉዳት ሳይሆን ልክ እንዲይዝ ስርዓት እንዲኖረው እንዳይታበይ በትዕቢት የእግዚአብሔር መንፈስ እንዳይርቀው ነው እንደዛ የሚያደርጉትና ይሄ ሁሉ ስርዓት ሲጠቃለል በጣም ብዙ ስርዓቶች አሉት። ያመጋገብ ስርዓታቸው ተማሪ ብቻውን አይበላም። የቆሎ ተማሪ አንድ ላይ ነው። ምናልባት አንድ ተማሪ ወጥቶ 2 ኪሎ ሜትር ያህል ርቀት ሄዶ ለምኖ ባኩፋዳ ተሸክሞ ያመጣው ምግብ ከመጣ በኋላ ይሄን ያህል ኪሎ ሜትር ደክም ያለው ማንም እኔ አጠገብ ተቀምጠው መብላት አይችልም አይደለም የሚለው አምጥቶ እንኩ ብሉ ብሎ ሌሎቹ ጋር ነው የሚቀመጠው። ብቻ አይበላም። በአብነት ትምህርት ቤት ለምነው ሁሉም በጋራ አምጥተው ይበላሉ። የቅዱሳን መታሰቢያ ያደርጋሉ ለምነው ማለት ነው። የእመቤታችን ቀን ከሆነ በዓለ ወልድ ከሆነ እነሱ ዝክር ይዘክራሉ፣ ለምነው ይዘክራሉ ማለት ነው። የሚያደርጉት ምንድነው? የቅዱሳንን በረከት ለማግኘት የሚደረግበት ጥረት። በዚህ ሁሉ ነገር የመማር ማስተማር ሂደቱ ተማሪዎች ቢጣሉ እርስ በርስ ቢጣሉ የሚታረቁበት መንገድ ፍጹም መንፈሳዊ ነው። የይቅርታ አጠያይቃቸው የኔታ ያንን ነገር ፊክስ የሚያደርጉበት ወይም እነሱን የሚያስታርቁበት መንገድ ፍጹም መንፈሳዊ በሆነ መንገድ ያጠፋው ሰው የሚቀጣበት መንገድ አለ። ለምሳሌ የቆሎ ተማሪ ገንዘብ የለውም፣ የገንዘብ ድሃ እንደሆነ ይታወቃል። አንዳንድ መምህራን ምን ያደርጋሉ? ልክ ንስሐ ሲሰጥ ባለጸጋው ገንዘብ እንዲከፍል ወይም ምጽዋት እንዲሰጥ እንደማይደረገው ባለጸጋ ስግደት ጸሎት እንደሚሰጠው ማለት ነው። ምስኪኑ ድሃው ደግሞ ገንዘብ ምጽዋት እንዲሰጥ ይፈለጋል። ምክንያቱም ለባለጸጋው ገንዘብ ለሱ ተራ ነገር ነው፣ ለድሃው ደግሞ ገንዘብ ለሱ ውድ ነገር ነው። ስለዚህ በዚህ መንገድ እንደሚሰጠው ሁሉ ገንዘብ ለአብነት ተማሪ ውድ ነገር ስለሆነ ምናልባትም ገንዘብ እንዲያመጣ ሊሆን ይችላል የሚጠይቁት፣ ዋጋ እንዲከፍል ያጠፋው ጥፋት ወደ ንስሐ እንዲመልሰው ለማድረግ የሚጠቀሙት የራሳቸው መንገድ አለ። የሆነ ሆኖ በዚህ ሁሉ ስርዓት የሚገነባው ትውልድ ፍጹም መንፈሳዊ እንዲሆን ቤተክርስቲያንን እንዲያውቅ ማንነቱ በስነ ምግባር የታነጸ እንዲሆን የሚያደርግ ነው። ሳላነሳ ማለፍ የማልፈልገው ነገር ስላለ በአብነት ትምህርት ቤት ውስጥ የሚሳተፉ አካላት እነማን ናቸው? ማለት ያው በትምህርት ስርዓት ውስጥ የሚሳተፉ አካላት አሉ። እነማን ናቸው የሚሳተፉት? እነማን ያልፋሉ የሚለውና ስርዓተ ትምህርቱን የሚደግፉ አካላት እነማን ናቸው? ለስርዓተ ትምህርቱ ምን መደረግ አለበት ያሉ እስኪ ወደ አባ ሳሙኤል ልሄድና አጠር አድርገው ስርዓተ ትምህርት አሁን ያለበትን ደረጃና ምናልባት ለወደፊት ከትውልድ ቀረጻ አንጻር ምን ቢደረግ ይሻላል፣ የሚሳተፉ አካላት ማለትም ሴቶች፣ ወንዶች፣ አካል ጉዳተኞች ሊሆኑ ይችላሉና ካለው ዘመናዊ ትምህርት አንጻር ምን አይነት የተለየ በጎ ነገሮች አሉት ቢስተካከሉ ወይም ደግሞ ቢቀጥሉ የሚሏቸው ነገሮች ካሉ ቢያነሱልን። እሺ እንዳው አትኩሮት እንድንሰጥበት የሚያስፈልገው ቤተ ክርስቲያናችን በማህበረ ቅዱሳን በኩል አማኞች እንዳይሸሹ አማኞች ይችን ቤተ ክርስቲያን በሚችሉት አቅም ያህል እንዲያውቁ የተደረገውን ጥረት ማመስገን ያስፈልጋል። ከዘመኑ ሀያልነት አንጻር ብዙ ከ30 ሚሊዮን አካባቢ አንዳንዴ ሲገለጽ ስለምሰማ ነው
አማኞች እንዲኖሯት መሆኑ ይሄ ትልቅ አስተዋጽኦ ነው በማህበረ ቅዱሳን በኩል። በአብነት ትምህርት በኩል ስንሄድ ግን በእርግጠኝነት ቅድም የኔታም ወረቡን ያቀርቡልን ሊቀ ሊቃውንት ገልጸውታል። የአብነት ትምህርት በቃ እንዴት ነው ለመሞት እየተቃረበ ያለ ነገር ነው እና የሚቆጫችሁ ነገር እነ ኔታም አብነት እንዳስተማሩን ይሄን ትምህርት ጀርመን ውስጥ ይመስለኛል ወስደውት እስከ ማስትሬት እስከ ዶክትሬት ድረስ የኛን ግዕዝ ወስደው የኛ ነው ብለው ወደ ራሳቸው ለመውሰድ ጥረት እያደረጉ ልንቀማ ትንሽ የቀረን ነገር ነው። እንደምታውቁት መጻሕፍቶቻችን ሁሉ ውጭ ነው ያሉት፣ ተሰርቀው ሄደዋል። ለማስመለስም አንዳንድ ጊዜ ያው ስንዴም ለማኞች እየተባለ እንደምታውቁት ማስመለስ አልቻልንም እና እነሱ ግን እስከ ዶክትሬት እስከ ፕሮፌሰርነት ድረስ እየሰሩበት ነው ያሉት። ትዝ ካላችሁ አንድ ጊዜ ጤፋችንን የሆነች ሀገር ወስዳ የኔ ጤፍ ነው ብላ በስንት ኮሚቴ ነው የኢትዮጵያ ነው ተብሎ እንደገና ጤፋችን የተረፈው እንጂ አሁን ደግሞ ቻይና መጋገሪያ አምጥታለች ልትወስድብን ነው ማለት ነው እና መጠንቀቅ ያስፈልጋል። እኔ የምለው ግን የአብነት ትምህርት እንዲቀጥል ምን ይደረግ ለሚለው ነገር ግን የአብነት ትምህርትን ለማስቀጠል እዚህ ግቢ ያላችሁ ሰዎች አሁን ከናንተ ቢጀመር የተማራችሁትን ሳይሆን ያልተማራችሁ ሰዎች አንዳንድ ልጅ ለአብነት ትምህርት ለኔታ ፍስሐ ብትሰጧቸው አሁን ዛሬ የቃል ማስገባትም ስርዓት ቢሆን በኋላ ላይ እና አንዳንድ ልጅ ብትሰጡ እነዛ ልጆች ደግሞ ከጓደኞቻቸው አንዳንድ ቢያመጡ አሁን ሊቃነ ጳጳሳቱ በጎንደር በጎጃም በአንዳንድ ቦታ ያሉትን የአብነት ትምህርት ቤት ለማጠናከር ጥረት ይደረጋል። ነገር ግን አይደለም በቃ እንደ ሪቮሉሽን ተደርጎ በቃ አንድ ጊዜ ትኩረት አድርገን አብነት ትምህርት ላይ ሴትም ወንድም ማወቅ አለባችሁ። የአብነት ትምህርትን ማወቅ ያስፈልጋል። አሁን ሴቶቹ የሚቀርባችሁ ነገር መቀደሱ ነው። ያችን ደግሞ ያው እግዚአብሔር ያልሰጣት ካልሆነች በስተቀር ማወቁ አልተከለከለም። ብዙ የሴት መምህራን አሉ። ቅድም እንደጠቀስኩት ማይ እዚህ መሀላችን አሉ እስከ ማስተርስ ደርሰው ሴቶች አውቃችሁ እንድታሳውቁ በቤት እንድታስተምሩ ልጆቻችሁን በአግባብ እንድታሳድጉ ቤተክርስቲያን ስመጡ እኮ እየጣራችሁ አሁን ተሰጦ እየተቀበላችሁ ነው። እግዚኦ ተሳለንን አሁን ታሳምሩታላችሁ። አንዳንድ እናቶች እንደውም ምስማኩ ራሱ የማርያምን የመድኃኔዓለምን አንዳንድ ምስማኮች ለይተው ያቸው እንድትባል ነው የሚፈልጉት። ግን አንዳንድ ቀን ቀኑ ይቀይርባቸውና ይቸገራሉ እንጂ እያጠኑ ነው ማለት ነው፣ እየታገሉ ነው ለማወቅ ማለት ነው። ስለዚህ ማወቁ ግድ ነው። ሴት ወንድ አይልም። ቅድም ሞሀይ ገልጸውታል። የጌታ ቤተሰብ የሚባሉ 120ዎቹ ናቸው። ከ120ው 12ቱ ሐዋርያት፣ 72ቱ አርዲት፣ 36ቱ ደግሞ ሴቶች ናቸው። ስለዚህ 120ዎቹ በድምር የማን ቤተሰብ ነው የተባሉት? አንዴ መልሱልኝ። የማን ቤተሰብ ናቸው? የክርስቶስ ቤተሰብ ነበሩ አይደለ? ስለዚህ ሴቶችም ወንዶችም እንደሚገባቸው እንደየደረጃው ሆኖ ማወቅ መብት ነው። ማወቅ ላይ የሚከለክል ነገር የለም። ከሴቶቹም እኮ እግዚአብሔር ከፈቀደላቸው ጽላት የተቀረጸላቸው አሉ እኮ ለቅድስና ይበቁ አሉ እና ምንድነው ቅዱስ ሐዋርያ ጳውሎስ እንዳለው ይናበዋህ ለብሲት ከመተማር ይህ መድረክ ላይ ቤተክርስቲያን መድረክ ላይ ቆመው ብቻ እንዳያስተምሩ እንጂ ሌላውን የሚሰሩትን ነገር ተለይቶ ተቀምጧል በቤተክርስቲያናችን። እነዛን ስራዎች መስራት ይቻላል ማለት ነው እና ይህንን ብዬ የአብነት ትምህርት በዘመናዊ መንገድ ይቀረጽ የሚባለው ነገር ምናልባት ትምህርቱ ራሱ ይቀረጽ ከተባለ እኔ ተቃዋሚ ነኝ። ትምህርቱ ከመንፈስ ቅዱስ የመጣ ነው፣ ከላይ የመጣ ነው። ከላይ ተቀርጾ ተስተካክሎ ነው የመጣው። ይስተካከል ከተባለ ግን አሰጣጡ መስተካከል አለበት። አሰጣጡ ዘመናዊነትን የተላበሰ ቶሎ ሰዎች እንዲያውቁት ለማድረግ ቢቀረጽ ጥሩ ነው። ለምሳሌ የኔታ የማነ ብርሃን የሚባሉ ታይካ ነገስት ባታ ያሉ የቅዳሴ መምህር ውዳሴ ማርያም፣ መልከ ማርያም፣ መልከ ኢየሱስን ሰዎች በጥበብ በዘዴ እንዲያነቡት የሚያስችል ምልክት አድርገው እነዚህ ነገሮች ፈጥረው አሁን ሰዎች ብዙ ሰዎች ያንን ምልክት እያዩ ለማንበብ እየቻሉ ነው ማለት ነው። ስለዚህ በአጭር መንገድ ይህንን ግዕዝ ለማሳወቅ የሚደረግ የትምህርት አሰጣጥ ቢቀረጽ ደጋፊ ነኝ። ትምህርቱ ራሱ ግን ይቀረጽ የሚለው ተቀርጾ ያለቀ ስለሆነ እሱ አይሆንም ማለት ነውና በዚህ መንገድ ቢታይ። እሺ እግዚአብሔር ይስጥልን። ያው የግድ ከተዋየን አይቀር ይሄንን ማንሳት ይኖርብናል ብዬ ነው። ምክንያቱም የአብነት ትምህርት አሁን ያለበት ደረጃ ምን ላይ ነው ያለው የሚለው ነገር በሌላ ጽንፍ ደግሞ ምናልባት በተለይም ዘመናዊ ትምህርት እየተጠናከረ ሲሄድ የአብነት ትምህርት ቤት እንደኋላ ቀር ምናልባትም አስፈላጊ አይደለም የሚሉ ሰዎችም እንዳሉ ሆኖ የራሱ የሆነ መንገድ አለው። ከስርዓተ ትምህርት
ቀረጻ አንጻር እንኳን ሲታይ አሁን የእኛን የአብነት ትምህርት ቤት ስርዓተ ትምህርት የውጭ ዩኒቨርሲቲዎች እንደ ሜቶዶሎጂውን ወስደው የሚሰሩበት ሁኔታ ነው ያለው። ምክንያቱም የአብነት ትምህርት ቤት ኳሊቴቲቭ ሜተድ የሚባል ነው። ዘመናዊ ትምህርት ደግሞ ኳንቲቴቲቭ ነው። ኳንቲቴቲቭ ማለት በአቬሬጅ ምናልባትም ከ50% በላይ ያመጣ ተማሪ ፓስ ያልፋል። በአብነት ትምህርት ቤት ግን ሁሉም ተማሪ 100% ላይ ሲደርስ ብቻ ነው ወደ ቀጣዩ ሌቭል የሚሄደው። የሰኞ ውዳሴ ማርያም ለምሳሌ ብርሃን ዘበአማን ብሎ ሙሉ ለሙሉ ካልያዘ ማክሰኞ ላይ መግባት አይችልም። ጉባኤ ቃና ማወቅ ያለበትን በሙሉ ለይቶ መሄድ ካልቻለ ዛምላኪ አይሰጠውም። አቬሬጅ የሚባል ነገር የለም። ያ ማለት ተማሪዎች አንድ ተማሪ ዛምላኪ ላይ ሲደርስ ጉባኤ ቃና የሚነግረውን ተማሪ ማስቀጸል ይችላል፣ ማስተማር ይችላል ማለት ነው። ያን ያደረገው ደግሞ የስርዓተ ትምህርቱ ጥራት ነው እና ይሄ ሜቶዶሎጂ ኢቨን አሁን ላይ ዩኒቨርሲቲዎች ላይ አፕላይ መደረግ ተጀምሯል። ሜቶዶሎጂ አሰጣጡ በራሱ ስለዚህ መቀጠሉ ምንም አማራጭ የሌለው ሲሆን ድጋፍ ግን ይፈልጋል። ከነማን ነው ድጋፍ የሚፈልገው? ለምሳሌ ከትምህርት ሚኒስቴር ሊሆን ይችላል። የኢትዮጵያ ጥንታዊ ስርዓተ ትምህርት እንደመሆኑ ትምህርት ሚኒስቴር ማገዝ ያለበትን ያህል ማገዝ አለበት። ቤተ ክህነት ቤተ ክርስቲያኗ ራሷ በምን ያህል መንገድ ነው ትኩረት እየሰጠችው ያለችው? ለሊቃውንት መፍለቅ ለደቀ መዛሙርት መውጣት ነው ወይስ ለሌላ ነው ትኩረት እየተሰጠ ያለው? ለሊቃውንት ምን ያህል ክብር እየተሰጠ ነው? የአብነት ትምህርት ቤትን ለማጠናከር ሊቃውንቱን መጀመሪያ ማክበር ይቀድማል። እነሱ ከሌሉ ደቀ መዝሙር ማፍለቅ አንችልም። ስለዚህ ቤተ ክርስቲያን በዚህ መንገድ ምን እየሰራች ነው? ከቤተ ክርስቲያን የሚጠበቅ ነገር አለ፣ ከምእመናን የሚጠበቅ ነገር አለ። ከአዌርነስ ጋር ተያይዞ ልጆችን ወደ አብነት ትምህርት ቤት ምናልባት 7 ዓመት ሲሆነው ወይም 6 ዓመት ሲሆነው ወደ ዘመናዊ ትምህርት ቤት እንደሚላከው ያን ያህል ትኩረት ሰጥተው ደግሞ ልጆችን ወደ አብነት ትምህርት ቤት የሚልኩ ስንቶች ናቸው? ምን ያህል ትኩረት ይሰጡታል? ከጥቅሙ አንጻር ለምሳሌ ብዙ ጊዜ ከሚነገረው አንድ የቆሎ ተማሪ ወይም ደግሞ ቄስ ትምህርት ቤት የኖረ ሰው ወደ አብነት ትምህርት ወደ ዘመናዊ ትምህርት ቤት ሲገባ በጣም ጎበዝ ነው የሚሆነው፣ ይታወቃል። ይሄ ጎበዝ ነው የሚሆነው ምክንያቱም እሱ የተማረበት ሜቶዶሎጂ ፍጹም ስለሆነ እዚህ ሲገባ ነካ አድርጎ ማጥናት አይችልም። የለመደበት ትምህርት በደንብ ማጥናት ነው፣ ሙሉ ለሙሉ ማጥናት ነው እና ሲሄድ ወደ ዘመናዊ ትምህርት ቤት ጎበዝ ነው የሚሆነው፣ ቄስ ትምህርት ቤት የኖረ ደቀ መዝሙር ማለት ነው። እና ከዚህ አንጻር ሀገር ራሷ ብቁ ደቀ መዛሙርትን ለማውጣት ከዚህ መውሰድ ያለባት ነገር አለ ብዬ አስባለሁ። ለመጨረሻ ግን መጋቤ ምስጢር በዚያው እንዲያጠቃልሉልን ለሳቸው እድሉን እሰጣለሁ። የአብነት ትምህርት ለሀገር ያለውን ውለታ ለኢትዮጵያ ምን አይነት ውለታ አለው፣ ምን መደረግ አለበት የሚለውን ነገር ጠቅሰው በዚሁ ብንዘጋ። እንግዲህ የአብነት ትምህርት ቤት ጥቅሙ በጣም እጅግ የላቀ ነው። የሚጠቅመው ለኛ እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና እንዲቀጥልና እስከ ዓለም ፍጻሜ ድረስ እንዲኖር ራሱ ባርኮታል። ማቴዎስ 12 ቁጥር 46 ላይ ጌታችን እያስተማረ ሳለ እናትህና ወንድሞችህ በደጅ ይጠብቁሃል አለው ይላል። ማን ነው ይሄ ያለው? ይሁዳ ነው ይላል። እና ጌታችንም እጁን ዘረጋ ይላል ወደ ጉባኤው። እንደዚህ እጁን ዘርግቶ ጉባኤውን ባረከ። ለመጥቀስ አይደለም፣ ጉባኤውን ለመባረክ እስከ ዓለም ፍጻሜ ድረስ እንዳይታጠፍ ገበታው እግዚአብሔር በቅዱስ እጁ ባርኮ ማናት እናቴ ወንድሞቼስ እነማን ናቸው? እነዚህ ቃሌን የሚሰሙ አይደሉም አላቸውና ጉባኤውን ሳያቋርጥ ትምህርቱን ቀጠለ ይላል። በመልእክተኛው ምክንያት ጉባኤውን አቋርጦ ሄዶ ቢሆን ኖሮ ጉባኤው እስካሁን አይቆይም ነበረ። ነገር ግን ጌታ ራሱ ጉባኤውን በእጁ ባርኮ እስከ ዓለም ፍጻሜ እንዲኖር ስላደረገ ይመነምን ይሆናል እንጂ ወይም ይቀጥን ይሆናል እንጂ አይበጠስም። ስርዓቱ የክርስቶስ ነው መሰረቱ። ወደፊትም የሚጠቅመው በዚህ አቅጣጫ ነው። ቃሉን የሚሰሙ ሁሉ ወንድሞቹ ናቸው፣ ደቀ መዛሙርትም ልጆቹ ናቸው። በዚህ አይነት የሚቀጥለው ግን ሁሉም ክርስቲያን የተባለ ልጁን ለቤተ ክርስቲያን መስጠት አለበት። መጀመሪያ መጻሕፍትም የሚያዙት ይሄ ነው። ከዘመናዊ ይልቅ መንፈሳዊ መቅደም አለበት። ቅድመ መሐርዎሙ ለውልድክሙ መጽሐፈ ሲራክ ወሰሎሞን ወመዝሙረ ዳዊት 3 ምዕት አስቀድማችሁ የሲራክን የሶሎሞንን የመዝሙረ ዳዊትን አስተምሯቸው ማለት መጀመሪያ በጸደ ቤተ ክርስቲያን ይማሩ። አንትሙስ እሱ መቅደም መንግስቶ ጽድቆ ነው አይደለም የሚለው።
እናንተስ አስቀድማችሁ አሁንም መንግስቱን ጽድቁን መንፈሳዊውን ተምሮ ኋላ ስጋዊውን ቢማሩ ልክ እንደነ ዮሐንስ አፈወርቅ ፍልስፍናውም ሌላውም ይጨመራል ማለት ነው። አስቀድሞ ቢሲዲ ይገባና ሀ ብሂል ሀልወቱ ለአብ የሚለውን ሳያውቅ ይቀራል። በዚያ የቤተ ክርስቲያን ስርዓት ሳይማር ይኖራል ማለት ነው። ይህ ሀ ባሉ ተስካር በሉ ይባላል። ሀ ባሉ የተስካር ጉዳይ ሳይሆን ሰማያዊ ደሞዝ ይገኝበታል ነው። አንድነት ሶስትነቱን የሚተረጉሙ ስለሆነ ፊደላትን በቁጥሩ ስነ ፍጥረትን 22ቱ እንደዚሁም ደግሞ በትርጓሜው እግዚአብሔርን ስለሚያሳውቁ መጀመሪያ ልጆቻችሁን አጸደ ቤተ ክርስቲያን ግዕዝ ፊደል እንዲማሩ አድርጉ፣ ከዚያ በኋላ ዘመናዊው ይደርሳል ነው። አባቶቻችን ያስተማሩን ስርዓት ዘመናዊውም መንፈሳዊም እንዳለ ይታወቃል። ያዕቆብ 3:15 ላይ ወኢኮነት ዛቲ ጥበብ እንተ እምላይሉ ትወርድ ነው የሚለው። አላ እምድር ወእም ነፍሰ ሰይጣን ይላል። እቺ ጥበብ ከላይ የወረደች አይደለም፣ ከምድር ወይም ከሰይጣናትም የሚገኝ ክፉ ምግባርም ትምህርት አለ ይላል። ሁለተኛይቱ ግን ላይኛይቱ ንጽሕት ብሪት እንዲሁም ደግሞ ያለ ጥርጥር የምታሳምን እሺ ባይ ትክክለኛይቱም ከእግዚአብሔር የምትገኘው እቺ ናት ይላል። ምድራዊና ዘመናዊ ትምህርት አለ፣ ሰማያዊና መንፈሳዊ ደግሞ አለ። ከዚህ መንፈሳዊውን አስቀድሞ እግዚአብሔርን አውቆ እንዲያውም አባቶች 2 ዲግሪ ካለው ዘመናዊ ቤተልሔም አመድ ጭሮ የወጣ ዲያቆን ይበልጠዋል ይባላል። በቤተልሔም ገብቶ አመዱን ጭሮ ከወጣ ምስጢረ ሥላሴን ያውቃልና ነው። ምስጢረ ሥላሴን ሳያውቅ 5 ዲግሪ ቢኖር ምንድነው? ለእግዚአብሔር ጉዳዩ አይደለም። 80ዱ መጻሕፍት የተጻፉት እግዚአብሔር አንድነትና ሶስትነትን ለማወቅ ነው። መጀመሪያ ያ ነው መታወቅ ያለበት። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የመጀመሪያዋ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ብሎ አባቶች እንደነገሩን ልጆቻችሁን አንድ ልጆቻችሁን ንባብ እንዲማሩ ቤተ ክርስቲያን ላኩ ነው የምለው። ሁሉም እያንዳንዱ ክርስቲያን አንድ ልጅን ሰጥቻለሁ እና ሐና ብቻ ናቸው እንዴ? አሁንም ሌሎች እነ ኤልሳቤጥ ብቻ ናቸው ልጆቻችሁን መስጠት ያለባችሁ? ክርስቲያኖች እናንተ ሁላችሁ ልጆች ዲያቆንና ቄሶች እንዲሆኑ መቀጠል ካስፈለገ ቤተ ክርስቲያን እንድትኖር ከተፈለገ ወደፊት እንድትፈሳ እንድትዘባ ከተፈለገ ልጆቻችሁን ወደዚህ መላክ ማለት ነው። ቤተ ክርስቲያን ትልቁ ዋርካ ናት። ያቺ ዋርካ ግን ብዙ ቅጠል አላት፣ ብዙ አበባ አላት፣ ብዙ ፍሬ አላት። ቅጠሎቿ ምእመናን ናቸው። ቅጠሉ ብዙ እንደሆነ ምእመናንም ብዙዎች ናቸው። አበባዎቿ ተማሪዎች ናቸው። ፍሬዎቿም መምህራን ናቸው። እነዚህ ግን እንዳይደርቁ ምን እናድርግ ነው? ስሩ እንዳይቆረጥ እንዳይገዘገዝ። ስሩ ጉባኤ ነው። ቤተ ጉባኤው ከተቆረጠ ዲያቆን የለም፣ ቄስ የለም፣ ጳጳስ ይቀርና። ስለዚህ ስሩን ውሃ ማጠጣት ያስፈልጋል እንዲለመልም ዛፉ። ስሩ ከደረቀ ዛፉ ይወድቃል። ቤተ ክርስቲያን ከሌለ የሚጠመቅም የለም የሚያጠምቅም የለም ማለት ነው። እና ምእመናን ሆይ በእውነቱ ዛሬ ያለነው አዲስ ታምር ነው። ሆኖም ግን ልጆቻችሁ አሁን ባህር ሐሳብም አንድምታ ትርጓሜ፣ ቅኔ እነዚህ ሁሉ የተዘረዘሩት መምህር ስላለና ደቀ መዝሙር ስላለ ነውና ይህን አስባችሁ እንደ ዛሬ እንዳየነው ደግሞ ከርሞ ከከርሞ ወዲያ እንድናይ አሁንም ልጆቻችሁ እንዲቀጥሉ አደራ ነው። ካህናት አይንተ እግዚአብሔርም እንዲሁ ለማስተማር በየደብሩ ያላችሁ ሊቃውንት የእንተ ፍስሐ ብቻ ናቸው እንዴ መምህር? ሌላውስ በየቦታው ያለው ማስተማር ግዴታው ነው እኮ ውዴታም አይደለም። ይሄ ግዴታው የገባበት ስለሆነ ሐዋርያነትን የተሸከመ ግዴታውን ሊወጣው ይገባል ማለት ነው። ካላስተማረ ደግሞ አልተዋጣም ማለት ነው። ተማሪ ከሌለ የደረቀ ዛፍ ምን ጥቅም አለው? እና ማንኛውም ካህናት ሁላችሁም ተማሪ እንዲኖራችሁ አስቡ። ግን አንዳንድ ካህናት ደግሞ በገጠሩ የማይወዱ አለ። አንድ ትምህርት ቤት እንደደረሰኝ ትንሽ እና ከአንድ ትምህርት ቤት መምህር ገብቶ አዲስ ሁላችንም ገብተን ነበር ትምህርት ቤትና ካህናት አልወደዱም። መሐራም ይባላል፣ መክፈልትም ይባላል። ተማሪ እየሄደ ደጀ ሰላም ይገባል። ካህናት ደግሞ እችን መሐራም ይነካ አይወዱም። ተማሪ በዚህ ይጣላል። እንግዲህ ተማሪ ሌላ የሚበላው ስለሌለ ደጀ ሰላም ይሄዳል። ካህናት ደግሞ ደጀ ሰላም የኛ ብቻ ነው፣ ተማሪ ለምን ይመጣል ብለው ይጠሉታል። እና ካህናት ተሰበሰቡ። ይህ ተማሪ ያላስበላን አለ፣ ምን እናርግ የሚል ስብሰባ ነው የያዙት። ካህናት ተሰብስበው ምን እናርግ ተባለ። ካህናት ተሰብስበው ተመካከሩ። ምን እናርግ ተማሪ እንዳይመጣ፣ ሌላው መምህር ሲሄድ ሌላው ይመጣል።
ይሄ ትልቅ ደብር ነው ስለተባለ መብያ አጣን ብለው ተጨነቁ። ትልቁ ካህን ተነስቶ ምን ያለ ሽማግሌው እናንተ ወንድሞቼ ካህናት እኔ ያውቃለሁኝ የሀገራችን ገበሬ ምን ይላል? ኦፉን ሳይሆን ዛፉን ቁረጥ ይላል። ተማሪውን ብናባረር ነገ ተማሪ ይመጣል። መምህሩን ካባረር ነው ግን ዳግም ኦፍ የት ይመጣል? አዝመራ ዳርዳር ያለውን ዛፉን ገበሬ ከቆረጠ ኦፉ የሚያርፍበት ስለሌለ እዚያው አካባቢ አዝመራ አይደርስም። መምህሩ ከሌለ ከየት ደቀ መዝሙር ይመጣል? እኛ መክፈልታችንን እንበላለን፣ ሰላም እንኖራለን ብለው መምህሩ እንዳትኖር ህዝበ ክርስቲያኑ ደሞዝ አናወጣም ከዛሬ ጀምሮ አንሰጥም ስላሉ እንድትለቅ አሉት። አብሬ ለቆኩን የነበረ እዚያው መምህሩ እን ቦታ ትቶ ወደ ሌላ ሲሄድ አውቃለሁ። እና ደጋግ ሰዎች እንዳሉ ክፎችም አሉ፣ መምህራንንና ደቀ መዝሙራትን የማይወዱ። ይሄ የቤተ ክርስቲያኒቱ ስርዓት ስለሆነ እንዲቀጥል ካህናትም ምእመናንም ተባብራችሁ እናታችሁ የቅድስት ቤተ ክርስቲያን የምንላት የምታድገውና የምትኖረው እኛ ስንንከባከብ ነው። በ40 ቀን በ80 ቀን ወልዳ 2 ጡቶቿን አጥብታናለች። የቅድስት የምንላት ኦሪትን ወንጌልን እንደ ምሳ እንደ ራት መግባናለች። ማታም ስንተኛ እናት ልብሷን አልብሳ እንደምታሰኛ አጠገቧ ስናርፍ ባጠገቧ ልብስ አልብሳ ታስተኛናለች። እናት ናትና ንቃህ መዋቲ እስከሚል ድረስ ያለን የድንግል ማርያም አምሳል ወይም ምክትል ቤተ ክርስቲያን ናት። ያለ ዘራ ቢሲ ድንግል ማርያም እንደወለደች ቤተ ክርስቲያን ያለ ዘራ ቢሲ ስትወልድ ትኖራለች ሕፃናትን። ድንግል ማርያም በከተማው በይሁዳ ተራራ በዳዊት ሀገር እንደ ሄደች ወደ ገጠሩ ቤተ ክርስቲያንም በገጠርም በከተማም ኢየሱስ ክርስቶስን ተሸክማ ስትሰብክ ትኖራለች። የድንግል ማርያም ምክትል ሆና የተሰጠችን ቤተ ክርስቲያን ስለሆነች እርሷን እናክርብ። ሰማያዊ አባት እግዚአብሔር አለን፣ ምድራዊት እናታችን ቤተ ክርስቲያን አለችን እና ልጆቻችሁን እየላካችሁ እንድታስተምሩ አሳስባለሁ። እግዚአብሔር አምላክ የዛሬውን ጉባኤ እንደባረከ ወደፊትም ሌሎችን ጉባኤ እንዲባርክ ቅዱስ ፈቃዱ ይሆንልን። እግዚአብሔር ይስጥልን። አመሰለ